ደግሞ በዘር ማን መተው አገቡ ያረገውን ጥሩነህ ልጅ አገቡ ደግሞ እዚህ መተው የኛና አክስት ማለት የአያታችንን እህት የእህት ልጅ ስለዚህ ለኛ አክስት ናቸው ካዝን ናቸው አክስት ልጅ እና እሳቸውን ፍታራሪ ሸቴ ይባላሉ ባሪያዎች እኮ አሁን ነበሩ ባሪያ እየተባለ የሚተዳደር በድሮ የሚጠሩት እኔ ራሱ አራቶቹን ደርሻባቸዋለሁ ማይደርሳ ዋቸ አዶጌና መጨ ነበር የሚባሉ ወንዱ ደግሞ ገብሩ ነው የሚባለው አሁን አረብ ገበያ አለ ባለፈው ስነግሬ ነበር ይሱ ማለት ይሱ የነሱ ልጅ ነው ለኛ ቤተሰብ የሚሰሩ የነበሩ አራቱ ቤተሰቦች ከፍታራሪ ሸቴ እኛ አሁን ከኛ ከአክስታችን ልጅ ያገቡት የሳቸው እንትን ነበር እዛ የሚያስተዳድሩ ነበር የፍታራሪ ሸቴ ማለት እና እሳቸው ደግሞ ከዚህ ያለውን ተቀብለው በተዋረድ በቤተሰብ ደግሞ እንደገና ያጼነሽ መቹ ደግሞ በቤተሰብ ታከፋፍላለች ያለውን ተዋረድ ተሰጥና አሁን በአካባቢ በጎጥ በደብር ተከፍሎ ይሰጣቸውና ያን እንዲያስተዳድሩ ያደርጋሉ ምክንያቱም እሳቸው ማድረስ አይችሉም ያለውን በሙሉ ያን ሁሉ ብዙ ስለሆነ ማለት ነው መዞር አይችሉም በበቅሎ ነው የሚሄድ ያኔ ሰጋር የሚባል በቅሎ አለ ያ ይጫንና በዛ ነው የሚዞረው ግን ያን ለማቃለል ሲሉ ደግሞ እሳቸው ይከፋፍሉና ለማን ይሰጣሉ ለታዋቂ ሰዎች ለምሳሌ አሁን እንዳልኩሽ ለፍታራሪ ሸቴ በታች ደግሞ ቀኛ ማቻለ የሚባሉ አሉ ያንቺና አያት አግብተው የነበሩ ማለት ነው እንደገና በታች ደግሞ ቀኛ ማቻ አበበ የሚባሉ አሉ እና ሲጋቡ ከኛ ቤተሰብ እየተመረጠ ነው የሚጋቡ ነበር አሁን ይሄ ነው አሁን ችግር እየፈጠረ የመጣው ባሁን እንደዚህ ነበር እየተባለ ተጨቆነናል ምናምን የሚባለው ከዚህ የተነሳ ይመስለኛል ነው ማለት ነው እና አሁን ለምሳሌ ኃይለ ኢየሱስ ጊዮን ጉግሳ ሲያገቡ የጉግሳ ወሊ ልጅ ነው ላቀሽ ጥሩ ነው ያገቡ ማለት ነው እና ይሄ ከላይ አብሮ ትስስር አለው ከነሰባ ጥሩ ነው ምናምን እንደዚህ እያለ ነው የሚመጣው ያኔ ስትጋቢ ምናምን ዝም ብለሽ አትጋቢ ቢደርስ በቃ ዘሩ ተጠምቶ የማን ዘር ነው የቱን አካባቢ ብሰጠው ማንንም ብሰጠው የቱን አካባቢ ያስተዳድርኛል ልክ ነው ያው በንጉስ አመራር ስለሆነ ማለት ነው የላኩዬ ባል የነበሩት የኛ አያት ማለት ነው ቀኛ ማቻ ሰፋ እሳቸው ሴት ናቸው እሳቸውማ ታች ጉማራ ነው ያለው ወደ ወረታ መሄጃ የለም ፎገራ አሁን በደራ ወረዳና በድሮ ያው ፎገራ ተብሎ አጠቃላይ ፎገራ ወረዳ ደብረታቦር አውራጃ ስር ነበር ድሮ አሁን ግን በደራ ወረዳና በፎገራ ወረዳ ተብሎ በተከፈለችው ዋናው መክፈያ ቦታ ጉማራ ትባላለች ወይም ደግሞ ማንሏት አመሰለሽ ወላሌ ትባላለች በአካባቢው አጣራ ያቺ ማለት የደራ ወረዳና የፎገራ ወረዳ የሚከፋፈል ቦታ ናት እዛችሁ ከድልድዩ አስር ነው እሳቸው የነበሩ ቀኛ ማቻ አሰፋ እና ቀኛ ማቻ አሰፋን ያገቡት ወይዘሮ ላኩ ቀኛ ማቻ አሰፋን ያገቡት ከዚህ ቀኛ ማቻ አለም ከሞቱ በኋላ ነው ኦኬ እሳቸው ሲሞቱባቸው ከዛ ደግሞ ልክ ቅድም እንዳልኩሽ ተጠንቶ ስለሆነ የሚገባ ተጠንቶ ቀኛ ማቻ አሰፋን ደግሞ ይደውዛ አገቡ ሌላ ባላባት ተፈልጎ ታገባች በዛ ሄደው እንደገና በታች ያም ስትራቴጂካዊ ነው በዛኛው ቢሄዱ ያን አካባቢ ቀኛ ማቻ አሰፋ ስለሚያስተዳድሩላቸው ልክ እንደዚህ ያሉ ነው እንትን የሚሉት እና አስተዳደሩም በቤተሰብ እንትን እንዳያልፍ ማለት ነው ልክ በፊት ንጉሶች ለፕሮንቱን ደግሞ የመንግስት ስትራክቸር ነው አሁን የቀበሌ አመራር ምናምን ተብሎ ከላይ ጀምሮ በወረዳ በክልል ተብሎ እንደሚመጣው ያ ደግሞ የአሰራር ስትራክቸር ስለሆነ ስትራክቸሩ ደግሞ በዚያ ነው የሚወርደው ልክ ነው እና ይሄ ደግሞ ያው ጭቆና ምናምን አይደለም አሁን ሰው በቃ በፊት እንደነበረው አሰራር ነው የመንግስት አሰራር ነው አሁን ሰው ግን እንደ ጭቆና ነው የሚሄድ ገርብሽኛ ያጼነሽ መቹ በጣም ሩሩላል አዛኝ በቃ ሰው አስገድዶ የሆነ ነገር ምናምን ይላል ግን ሰው ተጨቁኖ ማየት ማትፈልግ እንደውም የሚዳቋ የዱር እንስሳ ማለት ነው ሚዳቋ ወልዳ ጥላት ጡቷን አጥፍታለች ያሳማው አለው ያሳማ ግልገል ነው ያጠፋችው እናቷ ሞታባት ያቺ ያሳማ ወድቃ ስታገኛት እንደ ሰው ነው የምታለቅሰው አሳማው እና ስታለቅስ ጡቷን አውጥታ ጠፍታለች ባላክ አምሳል ሴትዮዋ ተመልከት አስተዳደር ናት የሆነ የተከበረች ምናምን ግን በጣም አዛኝ ከመሆኑ የተነሳ ለአሳማዋ እቺ እናቷ ሞታባት ብላ ጡቷን አውጥታ ጠፍታለች እና
እና በዚህ በቃ በታሪክ እንትን ብሎ ይነገርላታል። በጣም ከፍተኛ የሆነ ደግ ስለሆነች ያላት ደግ የሆነች ሰው ሲጨቆን ምናምን ማትወድ እንጂ እንደዚህ ታድርግ እንጂ ያው የነሱ ዋናው እንትናቸው በቃ ገዥ ናቸው ተብለው መቀመጣቸው ነው እንጂ እንደዚህ ሰው ጨቁነው የሆነ ነገር እንደዚህ አድርገው ምናምን ትረን እንደውም እነሱ ብዙ ስራ ይሰራሉ እንጂ ይሄ ሁሉ አካባቢ ማለት ነው። ይሄ ባዙ ማን ይባላል መሰለሽ? ይሄ ደሞሽት ደይማ የሚባል ሀገር ነው። ደሞሽት ደይማ ይባላል። በዚህ አርገሽ ወይራ ቆላ ይባላል። በዚህ አርገሽ አቋርጠሽ ወደ ውሃ ማርያም ትሄጃለሽ፣ ወደ ዋናው መናገሻ ማለት ነው። በዚህ ውሃ ነው እሷ ዋናው ቦታ ነው። ይሄ አባይ መውረጃ ነው። ወደ ጎንደር እየተሻገርች ነው። ወደ ጎንደር እየተሻገርች ይሄ ጎጃም ነው። ብራው ጎጃም በዛ ላይ ሸበላ እዚህ ጋር ነው። ከዚች ዝቅ ካለን ወደ ታች በውሃው ይዞን ላጥ ጎድፋላ ከቤቱን ያቆምናት እዚች ጋር ፏፏቴው እዚች ጋር ጉዘን የመጣ ነው። ከዛ ጋር ጎንደር ስትመጡ ደግሞ የሚያስጎበኟችሁ እንደነዚህ አይነት ሸበላዎች ውበት ዝም ብሎ አይደለም። ይኸውልኝ ቆንጆ ልጅ በሳም እዚህ ጋር ደግሞ የባህር ዳር ጫት አለ። እዛ ጋር ተነጥፎ አይቼ ነበር። ይኸው እኔ ባህር ዛፍ መስሎኝ ነበር መቼ ለታሰር ቤቢኔ ነገር ጫቱ የባህር ዳር ጫት ቀንበጥ ጫት የሚባል ይሄ እኮ እኔ መጫት መሰለኝ። ዛፍ መስሎ እንትን ባህር ዛፍ መስሎኝ እንዲህ ነው የሚበላው። ይሄ በጣም አንደኛ ጫት የሚባል ይሄ ነው። ይሄ ይጣላል፣ እንደዚህ ይጣላል። እቺ እንደዚህ ጨረጉና እቺን ነው ኳስ ተያየው። እቺ ነች እንደዚህ እንትንባራት እና አላ እንደዚህ ያደረጉ ይቻረገው በቃ ዘጋ የጫት እንትን አለ በዚህኛው ሳይድ የጫት እርሻ፣ በዚህኛው ሳይድ ደግሞ በቆሎ አገራችን ርግርግርጥም፣ በዚህ በኩል ደግሞ ጭቃ ነው ጭቃ። ይሄ ግን እንበስታችን እንትና ስለኩኝ
የሚባለው የጠብጠባ ውሃ ስላለ ውሃ ይጠብ ፀጉር ምናምን ተስተካክሏል። ልብስ
አረንጓዴ ነው። በጣም ነው የሚያምረው። ከላይ እዚህ ከላይ ይፈሳል። በዛ በኩል በላይ በኩል እዛ ጋር የምታዩት ቆይላ ዙራውና እዛ ጋር የምታዩት ምን ግድብ ነገር ነች። አይ ቲንክ ይገድቡታል አንዳንዴ። አሁን አልተገደበም እና ፏፏቴው ይቀንሳል ጨምራል። ይኸው እንግዲህ እዛ ጋር ትልቁ አለ። ከጎኑ 1 2 3 ትንሾች አሉ። እነዚህ ብታያችሁ እቺና እቺ እዛ ጋር ያለችው እዛ ትልልቆች ትልቅ እዚህ ጋር አለ፣ ሌላም እዚህ ጋር እና በጣም ነው ደስ የሚለው። እግዚአብሔር ይመስገን። እግዚአብሔርን ለማመስገን ወዳለው ምክንያቱም not everybody gets the chance to be here። ስለዚህ እግዚአብሔር ይመስገን መጥቻ ለሁለተኛ ጊዜ ነው ሶስተኛ ጊዜ እዚህ ቤት ቦታ ስመጣ ግን እንደዚህ አድርጌ ቀርጬ ወይም ፎቶ አንስቼ ስላላስቀመጥኩት ቅር ብሎኝ ነበር። አሁን ተመልሼ መጥቼ በዚሁ ዘመዶችን ጠይቄ ይሄው እንግዲህ ይሄን ፎቶ አንስቻለሁ። ይሄው ይሁት በደምብ በዛ ላይ ውሃው ብቻ ሳይሆን ቦታው፣ አካባቢው ሁሉ ነገር ደስ ይላል። በጣም ደስ ይላል። አገር ውስጥ ስትሆኑ ያለው ስሜት የሚገርም ስሜት ነው ወንድምና እህቶቼ፣ የሚገርም ስሜት ነው። በቃ እኔ አሁን እዚህ ጋር የተናነቀኝ ነው። በቃ ስሜቱ ማወራችሁ ልዩ ነው። አገራችን እንደዚህ አባትና እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ሸንጠው የተዋጉባት ለዚች ሀገር ነች። እኛም ብዙዎቻችን በተለይ አዲስ አበባ ልጆች ወጣ ብለን ባናይም ማለት ነው የሀገራችን ያለን ስሜት የሚገርም ነውና በጣም ነው የምወዳችሁ። ሀገራችን ልዩ ነች። በጣም ደስ ብሎኛል። ለማንኛውም አዝኛ አይደለም የደስታ እንትን ነው ያዘኝ። ኦኬ ታየው እንግዲህ እምነበረድ የሚመስል ነገር ነው፣ ግን ቦሮቦጭ ነው የሚባለው።
ancestors' land. Huh? My ancestors' land, baby. And now, this area, Degmo, they told me my great-grandmother used to rule this area. I don't have the garbage bag that I own, but apparently my great-grandmother used to rule all this land. Oh shit, matches. መጽሐፍ ታሪኩ የሚያልቀው እዚህ ጋር ነው፣ እዚች ቦታ ላይ ማለት ነው። ያው የአባይ ውሃ ነች እንደዚህ የምትሄደው። ሀገሬ ኢትዮጵያ፣ ተራራው ሸንተረሩ። እሺ ይሄ ፖርቹጋል ድልድይ ነው ያለሽበት? ፖርቹጋል ድልድይ። አዎ ፖርቹጋል። ለምንድን ነው ፖርቹጋል ድልድይ የሰሩት? ፖርቹጋሎች ናቸው ያሰሩት፣ አጼ ፋሲል ናቸው። የተሰራው በ1632 ነው። በ16ኛው ክፍለ ዘመን የሰሩት ፖርቹጋል፣ አሰሩት አጼ ፋሲል። በዛን ዘመን የተሰራ ይሄ ድልድይ ሲሚንቶ የለም ነበረ። በእንቁላል የተሰራው ድልድይ ነው።